በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚታየውንና የማይታየውን ፍጥረት ካለመኖር ወደ መኖር ያመጣ ሁሉንም አሳልፈ ለዘላለም ነዋሪ የሆንክ አብ ወልድ መንፈስ ቅዱስ አንድ አምላክ እናመሰግንሃለን። በዘመን መጨረሻ አንድ ልጅህን የምክርህን አበጋዝ ቀኝህንና ኃይልህን ክንድህንም ወደዚህ ዓለም ልከ ከወደቅንበት ስላነሳህን ከሞት ሸለቆ አውጥተ በሕይወት ስላኖርከን ከመቃብር ወደ ዙፋን ከሲኦልም ወደ አርያም ስለሳብከን ክብር ምስጋና ላንተ እናቀርብልሃለን። ከእናታችን ማኅፀን ከነበርንባት ሰከንድ ጀምሮ እስከ ዛሬዋ ቀን ድረስ በነጻ ስለመገብከን፣ በነጻ ስለጠበቅከን፣ በነጻ ስላፈቀርከን፣ በነጻ ስላዳንከን፣ ከምናውቀውና ከማናውቀው ብዙ ነገር ስላተረፍከን በእውነት ከልባችን እናመሰግንሃለን። ምሽታችንን እየሻርክ ሞታችንን እየደመሰስክ ክፉ ቀኖችን እያሻገርክ ጌታ ሆይ የዛሬ ሰው ስላልከን እኛ ያደፋፋናትን ሕይወታችንን አንተ ስለሰበሰብክልን እኛ ያበላሸነውን ኑሯችንን አንተ ስላስተካከልክልን መራራው ሕይወታችንን በቃል ስላጣፈጥከው በእውነት እናመሰግንሃለን። ያንተ ብዙ ውለታ አለብን። ነገር ግን ውለታ ሊከፍሉት የማያሳስብ የማያስጨንቅ ውለታ ነው። ካንተ የተቀበልነውን ከሰው ብንቀበለው ኑሮ ጭንቀቱ ፍቅሩ ራሱ አዙሮ ይደፋን ነበረ። ጌታ እግዚአብሔር ሆይ ያንተ ውለታ ልዩ ነውና ማዳንህን ያዩ ዓይኖቻችን የምስራችህን የሰሙ ጆሮቻችን ደግሞ የታደሉ ስለሆኑ እናመሰግናለን። የልቦናችንን መሻት አቤቱ እንደ መሻትህ እንድትፈጽምልን ለምንሃለን። በቸርነትህ ስለረዳህን በምሕረትህም ስላገዝከን በፊትህ በጸጋ በረድኤት ስለከለልከን ዘመንም አይለውጥህ ወራቶች የማያስረጁ በዓመታትና በዘመናት ድንቅ የሆንክ እግዚአብሔር በእውነት አንተን እናከብርሃለን። ደካማው እኛነታችንን ስለወደድከው ኃጢአተኛነታችንን ልትለውጠው ተስፋ ስላደረግከው በስምህ ስለጠራህን የራስህም ገንዘቦች ስላደረግከን በእውነት ልባዊ ምስጋና እናቀርብልሃለን። ቀኑን በሰላም ስላዋልከን ሌሊቱንም በክንፎች ጥላ ስላሳለፍክልን የምንበላውን የምንጠጣውን የምንለብሰውን የምንሰማውን ክቡር ቃል ደግሞ ስላዘዝክልን በእውነት እናመሰግንሃለን። ወደ እኛ ፈተና ይመጣል፣ እኛም ወደ ፈተና እንሄዳለን። ቅዱስ አባት ሆይ የመጣውን ፈተና የምናልፍበትን አቅም ወደ ፈተና ስንሄድ ደግሞ የምናስተውልበትን ማስተዋል ለባሪያዎች እንድትልክልን አቤቱ እንማጸናሃለን። አንተ ጻድቅ አባት ሆይ ቅድስት ቤተ ክርስቲያንን እንድታስብ የመጣባትን ማይበልና ወጀብ ጸጥ እንድታሰኝላት ካህናቶቿንም ሞገስ እንድታለብሳቸው አገልጋዮቿንም በጽድቅ እንድትገልጻቸው አቤቱ እንጠይቅሃለን። ሀገራችንን ኢትዮጵያን በመልካም አስባት። ለሚወጣው ለሚገባው ሕዝብ ደህንነት እንዲሆን ዳር ድንበርን ለሚጠብቅ ሰራዊት እኛ ተኝተን ለነቃው ሰራዊት አንተ በረከትን ጸጋህን አቅምህን እንድትሰጥ